ትግራይ ነው ቁልፍ ሰማ ለቁልፍ ማሽን ታቀበጣ አረ ቁልፉ የመጨረሻ ነው ያው Hey there. Subscribe to my channel. And also press this bell icon. ከበጣጣው ፋኖ ናይ ደናደ አረ እንደው አጥደ የምልህ አልተሻለም እንዴ በቀደም ደበደቡኝ አልክ ቀላል እኮ ነው ቶሎ ዳነ ቀላል ነው ትንሽ ምን ማለት ደግሞ ወንድ ነህ አይዞህ አይደለም ቆይ ነው የምለው ጠቅላላ ሰውነትህን እንደው አንደኛውን አይ አሁንማ ምን ድኛ አታይም እንዴ ቀላል እኮ ነው እንትን አይ ባለፈው ትንሽ ነገሩማ ዱላ ስለሆነ ቅጥቅጥ ነው በቃ ቀላል ነው አረ እንደው ቁስሉም ጠገጋለልህ እንጂ ለቆ ያን ጊዜ መጥረቢያ ነው ብዬ ነበር አይደለም እንትን ብሎ ተሰፍቶ የነበረው ቀላል እኮ ነው እንትን አለ ትልቅ ሆነ እንጂ ክፍተቱ ቀላል ነው አሁንማ ይሄንን አሁን በቃ ድኜ አስፈትቼ ስራ ልገባ ጥሩ ስማ ይኸው መቼም እንግዲህ እኔ እንደማቀው እንደው መሸሽም እንደማሸነፍ ይቆጠራል ይባላል አረ አዎ ሄዳ አትጋፈጥ እኔ አይደለሁም እኮ እድሌ ነው እድሌ ነው ስማ ግንባር ነው ግን ግን ቀላል ዱላ ምን ያጋጥማል ጥሩ ደህና ዋል አይዞህ ደህና ዋል በቃ አሁን አስፈትቼ መግባት ነው አይዞህ ኦይ እንደው ምረቱን ያጣልህ እኔማ አንዳንዴ እንደው ወንድነቱም እንደው ይረሳዋል በል እኔ በሆነ አሁን ይኸው እንደው የወንድ ሊበር ማጣት ነው አትክልቶቹን እንዴት ነው የምትቆርጠው? አቆራረጥ ትክክል አይደለም ጋር አያያዝ ደስ አይልም ጋር ደስ አይልም አየሁት ምንነካ ጋር ይኸው በሰላም ነው አድሯል አይደለም ጋር አሁን ይሄ ግንድ ትክክል ነው አቆራረጡ ወፎቹን ለበሽካቸው እንደ ጋር የለም አቤት ማለት ጨረሳቸው እንደ ኳስ ማጥሩ አፍሪካ ጉዷ ፈላ አይ አፍሪካ ዛሬስ ደግሞ ከነቤቱ መራሱት ነበር አይ መጣ ግቢ ትንሽ ልቆይ ኧረ እባክዎት ሊግቡና ቁርስ አቆት ያድርጉ ቆይ እበላለሁ ትንሽ ቆይ ግድ የለሽም ትንሽ ልቆይ አሁን እኮ ካላሳሰብኳቸው የቤት ኪራይ አሳልፎ ሌላ ወሬ እኮ ይመጣል ይሄን መነጽር ከገዙ ወዲህ ጸባይ ተለውጧል ይሄ መነጽር ልጅ የከፈለን ያልከፈለ በዚህ ካለዩዋቸው እነ ቦርባሬ እነ ጀርጃሬ ኤሌክትሪኩ ሁሉ እየሾለኩ እያጎነበሱ መሄድ ጀምረዋል እቺ ወር ካለፈች እኮ ሌላ ወር መግባት አይደል እኔ ምን ምናሽ እንደው እኔ ገረመኝ ይሄንን መነጽር ከገዙ ወዲህ እርሱ ለብቻ መኝታ ለብቻ ምግብ አምጥተዋል እስቲ ግቢ እኔ ማለባለ በቃ ግቢ የሾለኩ ሲሄዱ በዚህ እኮ ቁልጭ አድርጎ እኮ ነው አሁን በተለይ በርባሬ እኮ እንዳንትን መሳብ ጀምሯል ቤት ኪራይ ሽሽት ታዲያ ዘበኛ የተቀጠረው ሄድ ይጠብቅ አይደለም እንዴ ሲመጡ ይነግሮታል ገብተው ቁርስ አያደርጉ እስቲ ምን አለበት ብትገቢ ሂጂ እስቲ ግቢ ለምን አትገቢ እንዴ ቤቱ ራቀሽ እንዴ ያው ግቢ እኔማ እገባለሁ ከቤት ይሄዳል እኔ ስራ እየሰራሁ የት ያለ ነገር ነው እናንተ በርባሬ አንተ በርባሬ ሰላምታው መጣም ቀረም አይጠቅመኝም በርባሬ የቤት ኪራይ አትከፍልም እንዴ
ይሄማ ጉዳይ አይደለ እንዴ? በጣም የማስበበት ጉዳይ ነው። አስታውሻለሁ። 3 ቀን አለፈው እኮ። አዎ የራሴ ጉዳይ ነው። ትንሽ መድኃኒት ብር አወጣሁና በዛ ትንሽ አጥሮኝ ነው እንጂ አስታውሳለሁ። አይ ቦርባሬ፣ አንተ ሆድ ውስጥ ሙጃ ነው እንዴ ያለው? ቦርባሬ እንዴት ነው ነጋ ጠባ ሆስፒታል? አጋጣሚ ነው። ስማ ዛሬ የመጨረሻ ጊዜ እሺ። ያንተ ሰላምታ መጣም ቀረም ለኔም ለራስህም አይጠቅም። ደህና አደርሽ ምጥዬ። ዛሬ ደግሞ አንተ ሆነህ እንዴ ቤት ተጠፋ? ትንሽ ንፋስም ታይ ብዬ ነው ምጥዬ። እሺ እንዳልክ፣ ለማንኛውም ደህና ደህና ዋልሽ? ደህና አደርሽ? ደህና ነሽ? እግዚአብሔር ይስጥልኝ። ማነህ? አቤት። ወዴት ነው? ወዴት ማለቴ ወደ ውጪ ነው። ማለቴ አንተ የቤት ኪራይ አትከፍልም እንዴ? እንደገና ከፍያለሁ እንዴ? ትናንትና ለማን እንዴ? ለባለቤትዎት ነው። ኮረንቲ እንዴ? ቤቱን ያከራየው እኔ። ለምን ነው ለሷ የምትከፍለው? እንዴ ጠየቁኝ፣ ሰጠኋቸው። በአንድ ቤት ውስጥ ነው ተወራዶሮ አለ ኮረንቲ እንዴ? እኔ ቤቱን ያከራየው እኔ። ለምን ነው ለሷ ተው ኮረንቲ፣ እችን ጠጋ ብትተው ይሻላል። እችን ጠጋ ኮረንቲ። እሷ ጋር ምን ወሰደ ኮረንቲ? እኔ ምን ይወስደኛል? ዝም ብሎ ይወስደኛል እንጂ እንዴ? ብትጠነቀቅ ይሻላል ኮረንቲ። ይሄ ሰውዬ ዛሬ ምን ይወጣል? ኧረ ምን ቤት ኪራይ ነው? ቁልፍ ስማ፣ ለቁልፍ ማሽን ታቀበጣ። ኧረ ቁልፉ የመጨረሻ ነው ያው አቋይ አሰረህበለው ሰላም ነው። አማን ነው። ሻወር አለ ምናምን አንዳንድ ነገር ምናምን ቀዝቀዝ ባለ ትታጠባለህ። ዘንድሮ እኮ ፀሐይ እኮ ምን አንዳንድ ፀሐይ ነው የተሰጠው። ሳይንቲስቶች ዝም ብሎ ፀሐይ ያለችው ላይ ነች ይችላል እንጂ እኮ መሬት ላይ ነው ያለችው። አይዞሽ ዘናት ያለች ወደሽ ነው ዛፍ አለ የሚባለው የቤታችን ጃንጥላ ነው የሚባለው ዛፍ ሌላ ነገር። አይዞሽ ቀዝቀዝ ባለ ታጥበሽ ወደ ተማኩ ነው ጋሼ ጌታው ያንን ዕቃ ልግዛው እንዴ? አይቶ ዛሬ ፉል ነኝ ነው ያለው ገለል ተመላላሽ በዛ። አሁን እሱቅ ተልኬ መሄዴ ነው። ልብስ ተጠራቅሞልሻል፣ የሚታጠብ አለ በአይነት ነው። ይኸው ግን የሁሉ ልብስ ሄደ ነው። አይዝም ይኸው ጨምቅልሻለሁ። አንተ ደግሞ እንደ ሁልጊዜ አሻሻለሁ ጨምቅልሻለሁ። ይኸውልሽ መጥመራት ይወርሻል ተወዲያ ይሄ ቡና ነው ማንኪያ ማካቶ ቅድም ናጣሉኝ እኔ ቡና ጨምሬ ይዤ መጣሁ። አሁን ደግሞ ከራብ ላይ ቀንሰው ቡና ይላሉ እና ምን ልበል? ምን ይላሉ እንዴ? ታዲያ በአንድ ማካቶ ሂሳብ 3 ሊጠጡ ፈለግ? ምን አገባ? ምን አገባ? ቤቱ ልሰራ አይደል እንዴ? አልበዛም እንዴ? ምን አገባ? እኔ ማነህ? አቤት። እኔ የምለው እስካሁን እዛ ውስጥ ነበሩ? ኧረ እዚህ አልነበርኩም እንዴ። ለአጣቢዋ ልብስ ልሰጣት እዛ ሄጄ ነው። እዚህ ሆነም መልካም። ምን እያሰቡ ነው? ምንም። አይ በቃ ቁልፉን የምለው ይህ ሰውዬ ሆዲቃቸው ሳይበላሽ አይቀርም። 7 ነው እኮ የሚያመላልሳቸው። ወይ አልማራቸው ወይ አልጨረሳቸው። እኔም እንደው በማጠብ እንደው ሰለቸውኝ።
ይሄ እንጀራማ አይደለም። ኧረ እንደው ማነህ ጋረድ? አንተ ጋረድ ጋረድ ልብህ ይውለቅ። አንተ አይደለም እንደ የምጠራው? ይሄ ማነው? ኮረንቲ ሰራተኛ አሁን መምጫው ሰዓትም አይደለም። እንግዲህ መምጫው እንደሆነ አዎ ሲመጣ ለሌት እንዲመጣ ንገረው። ካልመጣስ ምን ልበለው? አመዳም ልበለው። ካልመጣማ ምን ትለዋለህ? ሲመጣ ቤት እንዲመጣ ንገረው። ሰለሞን ታላርከውና አሁንም ቁልፍ ነው ወይ? ቁልፍ ነው ወይ? ምንድን ነው ያልከው? 160 ብር የምን 160 ብር? ኪሳችሁ ፈትሻችሁ አምጡ አላልኩም እንዴ? 160 ብር የምን 160 ብር? የምን 160 ብር? ኪስ ፈትሻችሁ አምጡ አላልኩም? 160 ብር ኧረ በስመ አብ። ብር አይደለም ለነገሩ ብር አይደለም። የ160 ብር ኪኒን ወይ ለካሱ ነው እንደዚህ አረፋ ማረፋ ሆነ ያስቸገረኝ ነበር። ኪኒን ወይ እኔ ምንድን ነው? ቆይ ከኒናና ሳሙና አይለይም እንዴ? እባክህ ዝም ባለው ስሙንም ያለው ዝም ብሎ ነው በባዶ ቤት። ይሄ ነው አጀል ሁሉ ለካስ ቆማመጠኛዋል። ወድ አሞት እሱ እንግዲህ ሆነሽ እንጂ ከኒና እንግዲህ ማጅሽን ተቀባይ ሌላ ነገር ነው እኮ የሚያሯሩጠው። ስንተውና ናልቀንስ ልብሱን ሽልኝ በደንብ አድርገህ አሸቱንም መጭመቁንም ኋላ በደንብ አድርገና እባክህ ፈትግል ተደረጃጅቼ ልምጣ። ተዘጋጅተዋል። ዛሬም ደግሞ መጡና አላልኩም? አይ እንትን ነው አንድ እዛ የምሰራበት ቦታ አንድ ጥጋበኛ ዝም ብሎ አይ ቀላል ነው እኮ በጠርሙስ ነው ትንሽ አበስኩ አይ ትንሽ ነች ጠርሙስ ትንሽ ተሰነጠቀና ብዙ ደም ፈሰሰኝ እንጂ ቀላል እንደ አንተ ሰርክ ከመደብደብ በቀር እንደ ደበደብኩ የሚለውን ነገር አታውቅም እንዴ? ወንድ አይደለም እንዴ? ኧረ ነኝ እሱማ ነኝ። አይ እዛ የምንሰራበት እንትን ነው ያ ደንበኛ ንጉስ ነው ብለው አስፈጁን። እንግዲህ እኛ ደግሞ አበስኩ አይ ቀላል እኮ በል ግባና አረፈናል። እሺ አይ ምን ትንሽ ደም ፈሰሰኝ እንጂ ቀላል ነው። ምን ይድናል። አይዞህ እኔ እሺ አይዞህ ግባና አረፈናል። እሺ አንድ ቀን እንደው ደበደብኩም አይባል ሰርክ አሮኝ እንዴ? አይ ወዲህ ነው እንደተጋጨ መኪና በስማ ማን ነው? አይ ታግበን አይ እኛ ምን አለ የፈልገኝ ነበር። ጌቶች ፈልገውታል። ያንተ ጌቶች ደግሞ ለምን ነው የሚፈልገኝ? እንግዲህ መቼም እንዳሉት ጠቅላላ የቤት ተከራይ በሙሉ ኪራይ ያልከፈለ ተነቅሎ እንዲወጣ ብለው አዘዋል። ስማ እዚህ ግቢ ደግሞ አንድ ወር ማለት 15 ቀን ነው እንዴ? እንዴት ማለት? የዛሬ 15 ቀን የከፈልኩት አይደለም። ግን ተዋቸው እሳቸው ሰው ያላመል አይፈጠርም። ልክ ነው። ግን በቀደም ቦክስ ነው ዱላ ነው ገጥማለሁ ያ የዛሬ ሳምንት ነው። ትንሽ የሆነች ቦክስ አለብኝ ልጋብዘህ እንዴ? ኧረ ወይ ማየት እዚህ ተሆነ ያለው አለበለ ተዚህ በርማን አንቀሳቅሶ ተሰንቄ ተይዤ ሰማዩ ጓድ ደሞም ታውቃለህ ስትደባደብ ሳይ ደግሞ ሊጋጨክን እገነፍልና ዘልዬ ጥልቅ። አይ ችግር የለውም። ያው ተጋጣሚ እንኳን ቀላል ስለሆነ ሁለት ዙር ከሄደ ሰው አይደለም። ወዴት ነው የሚሄደው? ማለት ሁለት ዙር እንኳን ከተቋቋመኝ ሰው አይደለም። እኔ ታውቂያለሽ አይደል? ሁለት ቁጥር ምናምን ሶስት ቁጥር ታውቂያለሽ? ሶስት ቁጥር አውቶቡሷን አውቃታለሁ። ሌላ ቀን አስረዳለሁ። ሰው ከፈለገኝ አለው። ደግ ወይ እንኳን ሰው ሊመታ አሁን እንደው ራሱን የሚመታ ይመስላል። አቤት ሸረሪት እግር እኔ ሰላም ነሽ? አማን ነሽ አይደል? ጤና ሰላም ነሽ? ደህና ነኝ። እቺን አስወላ በደንብ አድርገሽ እሺልኝ እባክሽ። እሺ ኧረ እሺ። እቺ ፀሐይዋ ሳታመልጥ በጣም እሺልኝ አደራ። እሺ ያው አንቺ ነው የምተማመርብሽ። ባለፈው ደግሞ ምን ነው ልብስ ጠቢ ብዬ ሰጥቼሽ እኮ አንድ በብዛት የሆነ ቅመሽ አልመሰለኝ አላውቅም እንዳለ ሌዘሩን ሁሉ አጥበሽው ነበር። እኔ ተቀምጬ ነው በጣም ማለት ነው። በእውነት እሺ ሁለታሽን ከፍላለሁ አደራ። እሺልኝ ዋና ሳሙና የለውም እንጂ በደንብ ታሽቷል። አይዞት እኔም በደንብ
አድርጌ አሽሎታለሁ። አይዞት ዛሬ እንኳን ብዙ የሚታጠብ ልብስ የለኝም። ይሄን በደንብ አሽተሽታለሁ። እሺ ቶሎ የሚፈለግ ነው። አረ ይሄ ነገር ደም ነው ልበል? አዎ ደም ነው በይ። የምን ደም? ወይ እኮ ቦክሰኛ ነው። እጥላለሁ፣ አደማለሁ፣ ዘራለሁ። ለከሳት የሚፈለግ ነው። ፈጠን እገጫለሁ፣ አደማለሁ፣ እመታለሁ። ከኔ በአንድ ጥፊ በቃራ ጥፊ ብለው ተዘርሮ የሚተኛ ደግሞ ማነው? ቆይ እኔት ይፈልጉሃል። ለምን እንግዲህ ግራም ከብያለሁ አይመስለኝም። እና ዛሬ ለምን? ይኸው እንዲህ ነው። ማብራት ተበላሸብኝ እያሉ ነው አብጅላቸው። አረ በነፃ ልሰራ። አረ እንሰራለን። ምን ችግር አለው እንዴ? ባይበላሽም እንኳን እንሰራለን። ምን ችግር አለው? እንዴት ዋል? ደህና መጣ። እንዴት ነው? እሰይ እኔ ቁም ነገረኛ። ለመሆኑ ምን ነው የተበላሸ? አይ ምኑን እነግርሃለሁ። ፍሪጁ፣ ምጣዱ፣ ቴሌቪዥኑ እንደ ሁሉም ቀጣይ መሰለ። አድማ ነው ካንተ ልነጠል። እስኪ ምንም ችግር የለውም ይሰራል እንዴ? ቀላል ነው። ማን የገባው? ኮረንቲ ሰራተኛው። ኮረንቲ? አዎ ታገኘ እኮ። እየሰራ ነው? አዎ እየሰራ ነው። አዎ አነጋገርኩት። አነጋገርሽው? ምን አልሽ? አሁን የቤት አባት እንደው ምን ያህል ብንከፍለው ነው? አልከፍልም። በቤት ኪራይ ይጣጣል። በቤት ኪራይ ነው የሚጣጣው። አልከፍልም። የለኝም። ከታ ላ ኪሱ ሲፈልገው እንደሆነ የምን ኪስ? በቃ በቤት ኪራይ ይጣጣል። እንዴ ምን ነካሽ? እንዴ አንቺ እንደዛ አይነት ነገር አትናገሪ እንዴ። ከየት ይመጣል ገንዘብ? ታዲያ ለኪሱ ሲፈልገው እንደሆነ ገንዘቡን ምን ይታወቃል? የምን ኪስ ነው? በቃ በቤት ኪራይ ይጣጣልታል። አንቺ ምንድነው እንዴ? ወይ እንደዚህማ እንዳታባልጊ ሰው ሰራተኛ አታበላሽ እባክሽ። እንዴ ሰራተኛ አታበላሽ። ምን ነው ወፍጮ ቤት ነበር እንዴ? ምን ማለታችሁ ነው? ምን ማለታችሁ? ቆጣሪ ሳታዘቡ ልታስጨርሱ ነው እንዴ? እንዴ ኮረንት ባልበላ ሳታዘቡ ነው እንዴ? በቃ ምንድነው? ያዘ እንዴ? ያዘ ይዛል እኮ ከዚህ ዶሮ ወራድ ዱቄት ውስጥ ተጨመረን ይስቃሉ እንዴ? አቤት 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 መድኃኒዓለም እንዴ ይሄን ዱቄት አንቺ ደግሞ ሳት ከዚህ የምታስቀምጪው ምንድን ነው? አይደል ጆንያው ሳይታሰር እኮ ነው። በቃ አሁን መብራት ቆጣሪውን አጠፋለሁ። ግባና ስራ ቆጣሪ ተፋልኛ ከመቼ እሰራለሁ? እንኳን የመብራቱን ቆጣሪ የውሃውን ቆጣሪ ብታጠፉት ከዚህ በኋላ ገብቻ አልሰራም። አይዞህ አሁን የሚጠፋው ነገር ግቢና አጠፋፊለት። እኔ ባልቦላውና ውሃውን አጠፋለሁ። አታያም እንዴ? ለሁለት ቂጣ የሚሆን እኮ ዱቄት ነው የባከነ። ሂዱ ግቡ። ና እስኪ ሂዱ ግቡ። ታጣኩት? ዳጣኩ እግዚአብሔር እኮ ነው ያወጣው ዛሬ ሚላኒያን። ይሄ ነው ምጣዱ ይሄ ነው። ለማቀዝቀዣው ደግሞ ድምፁ እንደው ደሞተር ዝም ብሎ ነው የሚጮው። ምጣዱ ምንድነው የሆነው ያሉት? ምንድነው? አንዴ ይበራል፣ አንዴ ይጠፋል። አሁን እንኳን እየጋገርኩበት ነው። አዎ እሺ ፒንሳ ነበር ውጭ አይቻታለሁ። ውጭ? አዎ ይዤ ልምጣ። እሺ አንዴ ጠፋ። ወይ ዳቦ ትንኩኝ ይላል እንጂ ታቃጥላለህ። እናታት ዳቦ አቤት ይኸው ፒንሳ ይዤ ልመጣ። አዎ እሺ ምንም ያዘብዬ ኮረንቲው አልያዘኝም። ከየት ጋር ነበረ አየሁት። ይሄ ነገር ዋናው ችግሩ ኃይል ሲጨምር ምንም
ምንም የቀደሙ እኮ ንጋጋ ያለቀ ይሆናል ሰው በገዛ እንዴት ያቃጥላል ልክ ነው እንደው ችግሩን አግኝቼዋለሁ እኔም እኮ ግራ ገባኝ መብራት እንትን መጨመርና መቀነስ የኃይል መጨመርና መቀነስ ነው ሌላ ምንም ችግር የለም አዎ ይሆናል ወሽ እንግዲህ ከመስራት በፊት ለማንኛውም ቢበስልም ባይበስልም ውስጥ ያለውን ቂጣ ያውጡ ምን ነው ይላል አዲስ ቂጣ አንዱ ቂጣ ላይ ነው አሁን አለቀቀው እንዴ ምኑን ፓወር ሲጨምር እና ሲቀንስ ልዩነት ያመጣል እንዴ ፓወር ሲቀንስ ካለው ነገር ላይ አንድ ይቀንሳል ማለት ነው አሁን አለቀቀው እንዴ ታዲያ ይቀንሳል አዎ ይቀንሳል ሲጨምርም ያው እንግዲህ አልፎ ታልሆነ በስተቀር ይቀንሳል ያው ሲጨምርም ይቀንሳል ወይ ኮሬንቲ እንዴ ነው ይክደሉ እንግዲህ አሁን ችግሩ ታውቃለህ የሚገዛ ዕቃ አለው ከሱ ገዝተን እንጨርሳለን አሁን ወደ ፍሪጁ እንሂድ ይሄ ፍሪጁ አዎ ፍሪጅ ነው እንዴት ነው የሚሆነው እስቲ ቆይ ድምጽ ብቻ እንደሞታ ድምጽ ይጮሃል የእጅ ባትሪ ነው የእጅ ባትሪ የእጅ ባትሪ ነው ግን ይኖራል ነው የእጅ ባትሪ ነው ቆይ እስኪ ይፈልጉ እሺ ሁሉም ሰው ስራ ነው እንዴ ስራ ነው ፍሪጅ ደግሞ ወተት ችግር አለ ይሰራል አሁን ችግር የለም ይሰራል ወተት ነው ወተት ፍሪጅ እስቲ በጣም ነው የሚያውቀው ማወቅ በራሳችን መታወቅ ወተት እየጠጣ ነው እንዴ ምን ይላል ይሄ እስቲ በጣም ታውቃላችሁ ያሞቃ ስለዚህ ይሄ ነገር መሰራት ያለበት ጉዳይ ያለ ይመስለኛል ይቅመሱ ያሞቃላ ስለሚያሞቅ እንዴ አይ በልቶ ላስገባው ይሄንን አይዞህ እየጠጣህ ልውሰደው ልብ ቀስቀስ ያደርጋል ልውሰደው እሺ ከመጋር እኔ ባፍቲ ነው ሊተከሉ ሲሉ ነው የደረስኩት ምንድነው ከማጋር የምን አፍቲ ምንድነው ከመጋር ደህናማ አይደል ምንድነው የሚመለከቱት ምንድነው የሚመለከቱት ግቢውን ለማስፋት እቅድ አለኝ ያላልኩሽም በቀደም ግቢው መስፋት አለበት ፕላኑ መስተካከል አለበት ተመልከች እስቲ መትሪ አረኔ መትሪ እስቲ ተጋር እንደዚህ ሰፋ አድርገሽ ነው ግቢው እዚህ ለህንጻ ሊሰሩ ነው ሳይ በቃ ቆንጆ አይደለም ታዲያ ይሄ ኮነ ያጎላል ጥሩ ነው ያጎላል ተከራይ የሚበዛልን አለ አይ ምንም አይ ጥሩ ነው በቃሽ አይገቡም ታዲያ ምሳ አይበሉ አልበላም በላው ልበላ ነው በልቻለሁ አልበላም ትቻለሁ ግን ልምጣ ይምጣ በቃ እሺ አጠባና ዳንስ የማይለይበት ልጅ ይልጣ እኔ የምልሽ እንደው ጨከንሽብኝ ማለት ነው ምንም ነው መጨከነብኝ ኧረ ተይ እንደው ግድ የለሽም ተይ ኧረ እባክህን አትቸኩል ኧረ ተው ሰው እንዳያየን ብቻ በኋላ ነው አትቸኩል ታያለሽ እንዴ
የሁሉ ቤት ተከራይ አሰፍስፎ የሚያየው ማን ነው? እኔን እኮ አይደለም አንቺን ነው እኮ። እንዴ አሁን ማን ልብ ብለሽ እንደሆነ ያ ቀይ መላጣ ጎረምሳ እንዴ አንዷን ባንዷ አጭር ለባሽ ረጅም ለባሽ ቀይ ጥቁር ጠይም እያንጋጋ ይዞ እየገባ የምንኛ እንቁልል ጫችሁ ነው። ግድ የለህም አትቸኩል። ምናልባት ሰው ከመጣ ድንገት መጥፎ ነው ስላንተ እንጂ ጥሩ ነው። እሺ ብለሻል። ያለው በኋላ ነገር አቤት የግቢውን በር ወዲህ መጣ ወይስ እዛ ሌላ ሰው አቆም? እንትን ዘፍዝፍልኝ ጭማቅልኝ ብላኝ ነው እሷ። ይዘፍዝፍ ይጭመቅ ስራን አትሰራም አንተ። ባንተ ተነሳ እርግብ የለ ዶሮ የለ ግቢውን እኮ ባዶ አደረከው። ደግሞ በደንብ ከርክም እንጂ። እሺ ሊያሽልኝ እኮ ብለው ነው ጋሽ። እሺ ተሰወሽ ስራችን አርፋችሁ አሰሩ። ጉድ በዛ ጉይ መነጠር አይተውን ነው እንጂ ሀይሚቱ ሰላም ነሽ? አዝረሉ እንዴ ዛሬ ወይኔ ይኖራል እኮ ብዬ ነበር። አንመጣጤ ከትሬኒንግ መጥቼ ቤት ልብስ ቀያይሬ መውጣቴ ነው። ከነገ ወዲያ ይመቻችኋል? ግጥሚያ አለብኝ፣ ቦክስ አለብኝ። አዎ እና የግቢውን ሰውና ቤተሰብ ሁሉ ነው የጋበዝኩት እና ለፋዘርና ለማዘር እንድትሰጪልኝ ነው። አንቺም እንድትገኝ ነው። ይመችሻል? ሰራተኛዋም አለች አይደል እንዴ? ኧረ ሹፉት ወጣች። በቃ አዲስ ሰራተኛም ካለች እሷንም ጨምራቸው ያው አራት ሰው። በምን ደግሞ ተዋወቁ ማለት ይግባባል። ቦክሰኛም ስለሆነ ቅድሚያ ያለው እንዴ? የእናንተ መኖር ያው ለእኔ ሞራል ነው። አደራ ሰላም ደህና ናችሁ? ሰላም ነህ? ጂም ያለሽ እንዴ? አለሁ። አንቺ ሳለሽ እንዴ? ታዲያስ አፋሽ እንዴት ነው? ከነገ ወዲያ የሚመቻችሁ ከሆነ ልጋብዛችሁ አስቤ ነው። ምግብ ነው? ሰርግ ነው? ምን ምግብ ነው? ምግብ ብቻ እንዴት ይታያችሁ? ታዲያ ምንድን ነው? ጨዋታ አለ መሰለኝ። ከነገ ወዲያ ቦክስ ስላለብኝ ያው ፍሪ ከሆናችሁ እንድትገኙልኝ ነው። ቦክስ እንትን አለ ለሞራል ነው እንድንደግፈው። ችግር የለም። እሺ ያው ለሞራል ባይዘ ፋሚሊዎቼ እባክህ ተራ አንጠብቅ። ፋሚሊዎቼ በጣም ሙያ ነው ይወዱታል። በጣም በተለይ ታናሽ ሲሰራ በጣም ኦኬ ነግረሽኛ ከዚህ በፊት እና ከነገ ወዲያ ፍሪ ከሆናችሁ አቴንድ እንድታደርጉልኝ ነው። ያው እናንተ ካልቸኮላችሁ ተጋጣሚን እስከ 3 ዙር ድረስ አቆየዋለሁ። የሚቸኩል ካለ አንደኛው ዙር ላይ ያው አራንቻ ድራማ ነው። እንት ተከታታይ አረጋው። አይ ቦክስ ነው። እረፍት ስለሆነ ብዙ ዙር ብትሄድ ምንም አይደለም። ቆይ እሺ ያው አንዳንድ ይበቃችኋል። እኔ በቃ ለሱ አራት አሁን ማለት ፋሚሊዎች ሳይመጡ ኦኬ አንተ ግቢ ማዘር በይበልጡ በጣም ደስ የሚለው ኦኬ ግቢ ዘነፈለ ለአንተ 2000 ወይኔ እናንተ ቁልፍ ምን ብሎ በእናታችሁ በቃ በቃ ለሱ የሱ ሽንት ቤት ተሰጠው ነው የኛ ለዚህ ስትል ችግር የለም እንዴ እመጣለሁ። አዎ ኧረ ችግር የለም እንዴ ተማመን በእኛ
ማነው? አስስት ሰላም አሁን የፈለገ የለም። በቃ ዝም ብለህ እንዴ ዛሬም ይዞ መጣ። አይገርምም? አይ ይዞ ገባል። ይኸውልህ ያችን ከሱቅ ትገዛልኛለህ። ከሱቅ ትገዛልኛለህ ያችን። እሺ እንዳለ እንዳትመለስ ሙሉ ለሙሉ አድርግበት። እሺ እንዳለ በሙሉ ሙሉ ለሙሉ አድርገው። እሺ ዘመዳችን አማን ነው? እንዴት ነው ወደድሽው? አይ በጣም የተጨበጨበለት እንግዲህ አለ የሚባል ሰርቪስ ቤት ነው። በቃ ፓርክ በይ በቃ በአጠቃላይ በጣም እንዴ አታውቂም እንዴ? የሀብታም ጎረቤት እኮ ሰርቪስ ቤቱ ነው። ነው ማወቅ አለብሽ። ይሄ ነገር ወረደብሽ አይደል? እኔ ልዋረድብሽ። አሁን እቺ እኮ እንግዲህ በጣም ጀምራ አሁን ሶስተኛ መሆኗ ነው። 4 5 እያለ በቃ ጉድ ነው። አንተ ሰውዬው ለምን አንጠይቀው እንዴ? ባዶ እጃችንን ነው እንዴ በሽተኛ ምን ባክህ ነህ እኔ በእንደዚህ ባንዲዝም እሱ ምን ነው ያውቀዋልና ነው ዝም ብለን ሄደን ታዲያ ውጦ እኮ ነው የጠፋው። ምንድነው እናንተ ምንድነው? ደህና ነሽ? አጠብሽ? አዎ ጨረስኩ። አይ ቆንጆ ምን ሆናችሁ? እንትና በሽተኛው ወይ አፈር ልብላ። እኔም ልጠይቀው እንደዛ በቃሬዛ አንበሳ ኧረ አልጠይቀው አታፈር በፈጠራችሁ አታውሽ። እኔስ ተቋቁሜው ነበር ወይ መቋቋም። አይ በፈጠራችሁ ግን በእናታችሁ እዚያ አልጋ ላይ ከወደኩ ዛሬ ሁለተኛ ቀኔ ነው ማለት ወይ ሁለተኛ ቀን ሳምንት አልፈዋል። አቤት ሰው ጉረኝ ጨቆስ፣ አቤት አድነኝ፣ አቤት አቤት አቤት። አይዞህ አይዞህ የኔ አንበሳ፣ አይዞህ የኔ አንበሳ። እኔ የምለው ግን ዳኛው አላየልኝም እንጂ ጓንት ውስጥ ብረት አርጎን የመታኝ። አንበሳ አንበሳ ነው። ግን በፈጠራችሁ ሳትደብቁ ንገሩኝ። አታውሽኝ። በፈጠራችሁ ብቻውን የመታኝ ወይስ ደጋፊዎችም ጭምር ነበሩ? ብዙ ናቸው። ለዚህ ነው ያበጠው። በፈጠራችሁ በእናታችሁ በእናታችሁ ሁላችሁ በእናታችሁ እኔ አልመታሁትም። ይኸውልህ እሱን ተውና እንዴት ነው የሚያደርግህ? ወይ ማረግ እንዴት ያዞረኛል። እኔን ያዞረኝ ብዥ ይልብኛል። እኔ ብዥ በልብኝ ታፈር ድክም ይለኛል። እኔ ድካመኝ። ቆይ ለምን ሄደን ሚስተር ኪን አንጠይቅለትም? መፍትሄ አናጣም። እሱ ነገር እኮ ጥሩ። እኔ አሁን ሲገባ አይቼዋለሁ። እሱን ጠይቁት። አይዞህ መጣ ያለ አገባብ ነው የመጡት። ይጠየቅ። ባለ 50 እና ባለ 20 ነው ያለው። ምንድነው መሬት ለመሬት የሚያርመጠምጥ? ምን አይነት ሰው ነው እንዴ? በትርሳት እባብ ነህ እንዴ? በቃ እኔ ጋር አለ። እሺ እንዲሁ ይዞ ተመግባቱ ታፋ ላይ መለገቱ
ማነው በር የምመታ ማነው? ቆይ እንዴት ነው? እየተሻለ ነው? እንደው በጎን ከኔ ጌታ ምንም ማለት አሁን እንኳን ለውጥ አለ። ለውጥ አለ። ምን አስቸኮለው? ደግሞ አይደርስ እኔ የምልህ አንዳንድ ነገር ልንጠይቅ ነበር። እኔ ልጠይቁ ጠይቁ። እንግዲህ መጠየቅ ነው። ጨጓራ ሲጀምር እንዴት ነው የሚያደርገው? ጨጓራ ሲጀምር መድኃኒት ጨጓራ የዛሬ 4 ዓመት ይዞኝ ነበር። የዛሬ 4 ዓመት ጨጓራ ይዞኝ ሲጀምር በቃ ጨጓራ ያቃጥላል። ደረት ልብ ነው ወደህ ያቃጥላል። ጀርባ ይቃጠላል። እሳት በቃ እሳት ነው የሚሆነው። ለሱ ምንድነው የሚሉት? አንድ ሆነ ማለት ያሳየው ማለት እሱ መሰር ነው። ገና እንደጀመረ እሱ መሰር ነው። እጅ ይታየኛል። እንትን ደማነስ ያው ደማነስ ነው። ታውቃላችሁላችሁ ደማነስ ነው። የዛሬ 3 ነው 2 ዓመት ደማነስ ይዞ የነበረ ደማነስ ይል አሁን ጨርሻለሁ። ደማነስ ሲጀምር እንትን ያጥወለው ላይ በቃ ያዞርሃል። የምታደርገው ነው የምታጣው። ቁጭ ብለህ ብድግ ስትል በቃ ያለበትን አታውቅም። ውሃ በብዛት ጠጣ። ውሃ ጠጣበት። ይሁን የጠጣሁ ነው እጅ ይታየኛል። እኔም ልጠይቅ ነበረ። ማህፀን እንዴት ያደርጋል? ማህፀን የዛሬ 2 ዓመት ተኩል ገደማ ነበር የያዘኝ። ማህፀን ያው ያቃጥላል። ማቃጠል ነው። ውጋት አለው። መሸቅሸቅ ነው። ከዛ መድኃኒቱ መልሱን ብዙም አስቸጋሪ አይደለም። የወንድ በሽታ ማን አደረገው? የሴት እኮ ነው። ማህፀን የሴት ነው እንዴ? የሴት እኮ ነው ማህፀን። በቃ ይዞኛ አያውቅም። እሱ በሽታ ብቻ ነው በቃ ይዞኛ አያውቅም። በተረፈ ግን በቃ መድኃኒት መውሰድ ነው። ሌላ ጥያቄ የሆነ ነገር ልጠይቀው። እንትን እንዴት ነው እንትን ማለት ነው? እንትን ሲጀምር ያው እንዴ አቤት የተገለባበጥኩ ነው። ዓመታዊ ስብሰባ አለ በልና ለተከራይ ነገር ለተከራይ ዓመታዊ ስብሰባ ያ መንፈቅ ስብሰባ ተከራዮች አንድ ሰው እንዳይቀር የዚህ ግቢ ቤት ተከራይ የሆናችሁ ዓመታዊ ስብሰባ የአከራይ ስብሰባ ስለሚደረግ ጠቅላላ እንድትገኙ ተብላችኋል። ወርባሬ ቦክሶ ኮረንቲ ሁሉም እንዲገኝ የቀረሰው ቤቱን ሂሳብ ይጨምራል ወይም ይባረራል ብለዋል። አዎ አንድ ሰው ይሄው ተነግሯል። በላይም በታች ኮረንቲ ስብሰባ አለ። ወጥተህ መሄድ የለም ማለት ስብሰባ አለ። ኮረንቲ እሺ ይመጣል። ወረቀት ማንበብ አይደለም። ጌቱ ተሰብሰቡ ብሏል። ትሰበሰባለህ። አንተ ማነህ? ቆዩ 6 የሰማን ነው። አዎ ዝም ብሎ ማነህ? ሴት ማንጋጋት አይደለም። ስብሰባ ስትባል በቃ ሰማ ነው። አዎ እንደዚህ አንተ ደግሞ ማነህ?
እንደው መደብደብ ኧረ እባክህ እንደው ይሄን ቦክስ እንደው ጉድ ይጠቅምሃል። ማነህ እዛ ፎቅ ያለው ማነህ? ሰምተሃል? አንድ ሰው እንዳይቀር ሰምቻለሁ። እባክህ አትንሰባሰብ። እዚህም ደግሞ ምነው ቆይ ልጅቱን ውጭ አቁሟት ነው እንዴት ነው? አይ በቃ ጨረስኩኝ እኮ እንደዚህ አይነት ነገር በቃ ጨረስኩኝ። በቃ ራስን ማወቅ በቃ ራስን አወቅ በቃ የተመሰገነ ራስን አውቄ ራስን አውቄ ታዲያ እኮ እኔም እኮ ራሴን አውቃለሁ። ለምሳሌ አሁን ስሜን አውቃለሁ፣ የአባቴን ስም አውቃለሁ፣ የአያቴና የቅርና አይደለም የጤንነት ራስን ማወቅ ነው የምለው እና ለዛ ብዬ እና ጓደኛ ጨረስኩ። ደግሞ ማልኩኝ ምያለሁ ከመቀስፋት አይደለም ካሁን ደቂቃ ሰዓት ጀምሮ ራስን አቀፌ ነው ንስሐ ገቡ ማለት ነው። ጨረስኩኝ። ራስን ለማወቅ መሯሯጥ ነው እና እኔ የምለው ቆይ ጌታው እርሶን የሚፈልግ ሴት ቢመጣስ? ስቶፕ አድርጓል። ጥሩ ነው ማወቅዎትም ጥሩ ነው። ስቶፕ እያልኩ መልሳለሁ። ሞቅ አድርጉ፣ በጭብጨባ ተቀበሏል። ሞቅ አድርጉ፣ አጨብጭቡ። ኮረዳ አጨብጭቡ። ስታንድ አፕ። አመሰግናለሁ። ስታንድ አፕ። አንቺም ስታንድ አፕ፣ እናንተም ስታንድ አፕ። አመሰግናለሁ። እርሶም ስታንድ አፕ። አመሰግናለሁ። ሁሉም ተሟልቷል። እስቲ እንግዲህ እንቁላል መጥቷል። እንቁላል አለ። የቀረት አለ ይሁት። ኧረ የቀረ አለ። ቦርቧሬት አለ። ተቦርቧሬ ወጣተው ግድ የለህም። እሺ ወንድሞቼ፣ እናቶቼ ስንት ተራራና ቁልቁለት ወንዛ አቋርጣችሁ መታችሁ እዚህ የአመታዊ የመንፈቅ ስብሰባ ግምገማ ላይ ስለተገኛችሁ በባለቤቴ በእኔና በልጄ ስም እንዲሁም በጋረድ ስም አመሰግናለሁ። የዛሬው ማነው? ቦርባሪ ነው እንዴ? ዋው እሱ አይሞላለት መጣ። አዎ ራሱ ነው። ስብሰባ ውስጥ የሚያልቅ ቁልፍ ጠያቂ እንዳይመጣ እንዳይሰጡ። እሺ ቁልፍ ቢመጣ ምንድነው? ኧረ ምንድነው? ዋው መጀመሩ ነው። ሊያልቅ ትንሽ ነው የቀረው። ሊያልቅ ምንድነው? እንኳን የመጣ ለአንተ ጉዳይ ነው ስንጨቃጨቅ ነበር። ዛሬ ጀምሮ የሽንት ቤት ቁልፍ ለማንም ሰው እንዳይሰጥ። እንዴ እዚህ ጋር እንዴት ምንድን ለምንድን ነው ቁልፍ የሚከለከለው? እንዴ ለምንድን ነው የሚከለከለው? ይሄን ነገር እኮ መነጋገር እኮ ቦርቧሬ አትንቦርቦር፣ ዝም ብለህ እባክህ አትንቦርቦር። መንቦርቦር በቃ ማን ጀመረ ስብሰባውን? ገና እኮ አልጀመርንም። እሺ የዚህ ግቢ ተከራዮች የሆናችሁ ጥሪያችንን አክብራችሁ ስለመጣችሁ እናመሰግናለን። የዚህ የአመት የመንፈቅ ጉባኤና ግምገማና ስብሰባና የመሳሰሉት ነገሮች በሙሉ ስንጀምር ከማን እንጀምር የሚል ጥያቄ እኔና እሷ ተወያይተን ከራሳችን ከቤታችን ይጀመር፣ መጀመሪያ ራሳችንን እንይ ወደሚለው ነው ሄድነው። አጠፋን። ይሄ ሲሆን አመሰግናለሁ። ይሄ ሲሆን ከኛ እንጀምር ብለን ስንል ከማን እንጀምር? እኛ ማለት እነማን ነን? ይሄ ሰው የኛ ቤተሰብ ነው፣ ቅጥር ነው፣ በእኛ ስር ነው። ጋረድ አቤት። ለመሆኑ አንተ ጋረድ ላይ ሪፖርት የተደረገብህ ምን አስቀይም ያለው? እኔ እስኪ ምን አስቀየምኩ? ወይ በሞትኩት ምንድን ነው? እርስዎ ደግሞ እንደው እኔ ምን አስቀየምኩ ነገር አለ? ውሃ ከልክዬ አውቃለሁ። ውሃ ከለከልኩ። አባይ የኛ ነው፣ ተከዜ የኛ ነው፣ አዋሽ የኛ ነው፣ ቡልቡላ የኛ ነው። ምን ነው ልብስህን እንኳን ብትታጠብ ጋረድ እኔ ላንተ ክፉ ነኝ? በላ እግርህን ታጥበህ ታውቃለህ? ካልታጠብከው አስቆርጠው በቃ። ጌቶች መቼም እንደው ስም ሆኖብኝ ነው እንጂ ደግሞ አንዳንዴም ለቆጣሪውም እያዘንኩ ነው እኮ እንደው ውሃውን ነው እንጂ ልክ ነው። እኔ ቅዱስ ዮሐንስ ነው የሚነካኝ እንዴ? በጣም ያሳዝናል። የዚህ አመት ያንተ አስቀያሚው ባህሪህ ይሄ ነው። እሺ ሁለተኛውን እንቀጥላለን። በሱ ላይ ተቃውሞ ያለው አለ? አዎ ሁለተኛው ኮረንቲ እንዴ ደግሞ ነው ምን አደረው? ምንም አላደረክም። ያለው ሁኔታ ነው የምንነጋገረው። አንተ
ትልቅ ሰው ነህ፣ ባለሙያ ነህ። መብራት ትሰራለህ፣ ትቀጥላለህ፣ ትቆርጣለህ፣ ትበጥሳለህ፣ ታበጣጥሳለህ። ብዙ ድርሻ ያለ ሰው ነህ። ግን በዚህ ሁኔታ ላይ ያንተ ቴፕ መቼ ነው የሚቆመው? የቤትህ ሌሊት እንዲሁ እየየ እንዳለ ነው። ቴፕ አይቆጥርም። ቴሌቪዥን እስከ 6 ሰዓት ነው። ያንተ እስከ 11 ሰዓቶች እንዳለ ነው የሚነጋው። እሺ የሚለውን እየተከተለ ይኸውልሽ፣ አይሸነፍም እኮ ሶስተኛ በል መብራት አታጠፋም። መብራት የጓዳውም የመኝታ ቤቱም፣ በዚህ ላይ ደግሞ የስጋ ቤት አምፖል የምትሰቅለው ምን ስለሆንክ ነው አንተ? 100 ሻማ በየክፍል ደምቅረት። ተው እናንተ አንባባስ፣ ወደ አንባባስ ተው ኮረንት አይበሳጩ ባኮትን ጤናውትን እያሰቡ ያንጓጥጠኛል እኮ አታዩም እንዴ አንቺ? እሺ መልስ አለ? እስኪ ሀቅ ነው ካላችሁ በጭብጨባ ገለጡልኝ። እሺ እኔ አስተካክላለሁ። ጥፋት አለ ማለት ነው፣ እኔ አስተካክላለሁ። ቦግ እንዳረካ ሳድረው ግድ የለም፣ እኔ እጎዳለሁ። ሶስተኛ እንቁላል አንተ ጋር ነኝ። እንቁላል ከዚህ ቀደም የነበረውን ባህሪ አሻሽሎ አሁን ትልቅ ሰው ሆኗል፣ ጥሩ ሰው ሆኗል፣ ተስተካክሏል እና በእውነት ደስ የሚያሳይ ነው። ቀደም ሲል የምታመላልሰው ችግር ነበረብኝ ብለኸኛል። ብዙ ታመላልስ ነበረ ታስታውስ እንደሆነ። በእውነት እንቁላል መስለህ አምረህ ብዙ አመላልሰሃል በግቢ ውስጥ። እኔም እንኳን እንዳንተ እዚህ ግቢ ላይ መብቴን አላወጭኩም። እንዳንተ እንኳን እኔ አልተጠቀምኩም እዚህ ግቢ። ምን ነበር ያመኛል ያልከው? አዎ ችግሩ ትንሽ የደም ብዛት ነገሮች ነው። አይደለም ደም ብዛት አይደለም። ያንተ ያየነው ሁላችንም የገመገምነው ሴት ብዛት እንዲህ ስታመላለስ ተጨንቄ ይሄ ልጅ ምን ላርገው፣ በዚህ ሲወጣ በዚህ ሲያስገባ ምን ላርግ፣ ለሱ ስል የቀለበት መንገድ ግቢው ስላሰራው ወይስ ከማለት ደርሰን ነበር። አሁን ግን ትተሃል እኮ ትተሃል። አዎ ትተሃል። ጠባዬ መስተካከል ታይቶ በግቢው የተወሰነው ቤትየም ጉርድ ቀሚስ አርጋ መንቀሳቀስ ጀምራለች። ያንተ ባህሪ መስተካከል ስለታየ ነው። ሞቃለ ጭብጫቦ እንቁላል ልጅም ነፃነት አገኘች። እሺ አሁን እንግዲህ ወደ ማን ነው የምንሄደው? ልብስ አጣቢ ምን አራኩ? ጠጄ በእውነት በጣም ነው ያዘንብሽ እንዳንል ግራ ገብቶናል። የተደሰትንብሽ እንዳንል ግራ ገብቶናል። ያዝናናሽን እንዳንል ግራ ገብቶናል። ምክንያቱስ የት ሀገር አይነት እንደሆነ አይታወቅም። ወንዝ ላይ ሰው ሲያጠባ አይተናል። ወንዝ ሲታጠባ አይተናል። በኩሬም ላይ ሲታጠባ አይተናል። ባምቧ ላይ ሲታጠባ አይተናል። ቦርባሪ አንተ ላንደሪ ሲታጠባ አላየም? አይተናል። ላንደሪ ሲታጠባ ያንተ አስተጣጠብ የተለየ ነው። ዳንስ ይሁን ውዝዋዜ ይሁን ምን ይሁን አልታወቀም። እንደው የምትይው ነገር አለ? ምንም አለለዋለኝ ስለሷ። እስቲ ተጨማሪ ሐሳብ ታይሽ። እርሶም እኮ ወደውት ያውቀዋል። እንዴት? እንደው ለነገሩ ማለት ነው ያስተጣጠባን ሁኔታ እንዴ ያው በጣም አሳሳቢ ነው። አዎ የሷ ጉዳይ በጣም አስቸግሮኛል። እኔ የአባይ ወንዝ በሸዋዬ ቤት በኩል ነው የሚያልፍ የተባለ ይመስል ጣናኔ ግቤ ተተከለ ይመስል ውሃውን ከከፈተች መዝጊያም የላት። እንደው መክፈት እንጂ መዝጋት የት ታውቃለች? ምን ጋረድ መዝጊያውን ሲሰጠኝ ነው ባምባው እና ይሄንን አስተካኪ። የት ሀገር የትኛ አውራጃ አስተጣጠብ እንደሆነ ራስሽም የምታውቀው አይመስልም። እኔ ጋረድ ሲሰጠኝ መዝጊያው ጋረድማ ብትተው ይሻላል። አቤት ጋረድማ ከሷ ጋር በቀደም እዛ ጋር አንተ ማን ነው ዘፍዛፊ፣ ማን ነው አለቅላቂ፣ ማን ነው አስጫረገ? ጥበቃ አንተ ምን አትቀጥልም እንዴ? አይ እንደው እርዳታ ነው። ዘፍዝፈልኝ፣ ጭመቅልኝ ይዘፍዝፍ በል። ጻፈው፣ በደንብ አድርገህ ጻፈው። የመጨረሻ ጻፈው። አይነ ያየ ጻፍ። ምን ይላል? በል ጻፈው። ሁሉንም ነገር ልቅም አድርገህ እንዳትሳሳት። የኮረንቲንም የእንቁላልንም ጻፍ። ተነጋግረን ነበር። ሰማል እንዴ? ሷን ካየ ተቃውሟላችሁ? አስተያየት እስታሁን ጥሩ ነው። እሺ አሁን በጣም አሳሳቢና አሳዛኝ ግምገማ የምናደርገው ቦክሴ ላይ ነው። ደግሞ እኔ ምን አጠፋው እዚህ ቤት? ቦክሴ ቤተሰቦችህ አባረው ነው እኔ ጋር መጣሁ። እንዴት ነው ጠዋት ተነስተህ ግንቡን የምትቀጠቅጠው? ከኔ ቤት ግድግዳ ጋር ምን አይነት ጸብ ነው ያለው? ምን አይነት ጸብ ነው ያለው? ትሬኒንግ አልሰራም። እንዴት ነው ከግድግዳ ጋር ነው ትሬኒንግ? ለመሆኑ ከማን ጋር ተደባድበህ ነው በቀደም የወደቅከው? አይታችሁታል እናንተ ሲደባደብ ሲመታ አይታችኋል? ቲፎዞ ብለህ የግቢውን ሰው ነቅለህ ወጣ።
ከጥላ ጋር ትጣላ፣ ከጥላ ቢስ ጋር ትጣላ። የገባን ነገር የለም። ወድቃ ሳምንት አስታመመ። ከማን ጋር ነው የተጣለው? ኮረንቲ ከማን ጋር ነው የተጣለው? እኛ አላየንም ምንም ነገር። ወድቆ ነው ከራሱ ጋር መሰለኝ። እንደው የምታስተካክለው ነገር ታለ። ስፖርት ነው ወመልህ በሸነፍ ማሸነፍ እኮ አለ። ደግሞ ድሮ ቦክስ በኪሎ ነበር። አሁን በግራም ሆነ። እንዴት ገባ? ያሰኛል። አይ ቤት ያባት ምን አባት ይደረሳል? እና እንዴት ነው? እስቲ ሀሳብ ታለ እዚህ ላይ። ለመሆኑ ባህል ሚኒስቴር ያውቃል? ያውቃል ወይ? እና ይሄም ነገር መጣራት አለበት። በእርግጥ ሂሳብ ላይ ደህና ነህ፣ ግን ግንቤን ተው፣ ግንቤን ተው። እቀበላለሁ። በመድኃኒዓለም ይዣለሁ፣ ግንቤን ተውልኝ። እቀበላለሁ። ተጨማሪ ያለሽ? ኧረ እናቴ የዚህ ደግሞ ይሄ ስፖንሰር ነው። ስፖንሰር ይቅርታ፣ ስፖንሰር ያልጠቀስ ነው። በየማል ነበር ቃል የገባ ነው፣ ግን የጊዜ ጥረት ስለነበረ ነው። ይሄንን ስብሰባና ግምጋሞ እና መሳሰሉትን ውይይቶች ስፖንሰር ያደረግልን ኤምቢ ቆርቆሮ ፋብሪካ፣ ለኤምቢ ቆርቆሮ ፋብሪካ ሞቅ ያለ ጭብጨባ። በኤልኤስ የእንጨት መሰንደቂያ ሁለተኛ ደረጃ ስፖንሰር አድርጓል። አንተ ምን ሆነ ነው ይሄ ሁላ ደስታና ፈንጠዝያ እዚህ ግቢ ሲደረግ ማታጨበጭበው? እኔ ቅናት ነው? ለምን ተደራጁ ነው? ለምን ተሰባስ ነው እንዴ? ኧረ አይደለም። ትናንትና እዛ የምሰራበት ቦታ በአንድ ሆኖ ተጣል በእንትን በመቀርቀሪያ እጄን ሰብራዬ። አንተን እናውቅሃለን። አይ ቀላል ነው እኮ አሁን ቀላል መደብደብ ላንተ ቀላል አጅ ሞቅ ያለ ጭብጫቦ ለድብዳቦ ሞቅ ያለ ጭብጫቦ። አንተ ሁልጊዜ መደብደብ ነው ደግነቱ። የዛሬ 15 ቀን ከአንገት በላይ ነበር፣ ከዛ በታች ወደ ደረታ አካባቢ፣ አሁን ቁርጭምጭሚትህን በየቀኑ አንተ ቡጢ ለመሆኑ መተህ ታውቃለህ? ምን ሰው ለምን? ይኸውልሽ እናመሰግናለን። እሺ ቀጥሎ ወደ የሚሄደው ከስፖንሰሩ ቀጥሎ ደግነቱ አንተ ጣጣን ጨርሰህ ስለምትመጣ እኛም ጋር ጸቡ ስለማይደርስ ትተናሃል። እሺ ዋናው ግቢው አሳዛኝ እንዲሁም አሳሳቢ አልፎም ተርፎ እንቶ ፈንቶ የበዛበትና እዚህ ግቢ ላይ ጣት ያስቀሰረ ጉዳይ አለ። ጣት የተቀሰረበት ጉዳይ አለ። የቦርባሬ ሁኔታ ነው። ቦርባሬ ደግሞ ምን አደረኩኝ? ቦርባሬ ምን አደረኩኝ? ምን ታደርጋለህ? እስኪ ቦርባሬ እውነቱን እንነጋገር። ቤተሰብ ጋር ያለህ ጊዜ ስንት ጊዜ ነው በቀን ሽንት ቤት የምትተጣዳ? ስለ ግቢው ምናምን አይደለም የተጠራ ነው። ምንድነው ነገሩ? አሁንም እኮ ግቢው ላይ እኮ ነው ያለነው። ከግቢው ነው ሽንት ቤት እኮ የዚህ ግቢ እኮ አንዱ አካል እኮ ነው። ቦርባሪ እንዴት ነው ያንተ ነገር? እኮ እኛ አልቻልንም። እስኪ ተጨማሪ አለ? አዎ አለኝ። እስኪ ንገሪው አንቺም የሰማሽ። በሱ ጉዳይ አንጀቴ ቅጥል ልብሏል። ከልክ በል እስቲ። አዎ በቀን 7 ጊዜ ሽንት ቤት። አዎ ጋረድ እንደው ማጽዳት እስኪ ሰለቸው ድረስ እንደ ሀቀጭ ሲመላለስ ነው የሚሆነው። እየጻፍክ ነው ጋር? አዎ እየጻፍክ ነው። እና የሱ ጉዳይ ሊታይልኝ እየጻፍክ ነው ወይ? ሽንት ቤቱን ነው ያከራየሁህ? እስኪ ዝም በይ። ወይስ መኖሪያ ቤቱን ነው? ነገር አብርጂ። ስብሰባው እኮ ነው አሁን ያለው። እየጻፍክ ነው? ጌቶችን ማንበብና መጻፍ እኮ አልችልም። ማንበብና ጽፍ ምንድን ነው ታዲያ? ዘተገሽ ነው የምትቆመው? ሄዶ እዛ ከላ ባይድ ኳላ እኮ ሄድ ኳላ እንዴ እስታው እንዳለ ደምስሶታል እኮ። ምንም አልጻፈም እኮ። እና በሩ ጋር ሄድ ባረጋቁ እንደ ሀቀጅ እየተመላለሰ ይሄ ዘበኛ ማጽዳት እስኪ ሰለቸው ድረስ የሱ ጉዳይ መታየት አለበት። ማውጣት ቤቱን ነው የተከራየኸው? መጸዳጃ ቤቱን ነው። እስቲ እንመልስልኝ። ለምንድን ነው እኔ ላይ መጮህብኝ? ለምንድን ነው ተነስታችሁ የምትናገሩት? ከመሬት አልተነሳንም። ከመሬት አልተነሳንም። አይድረስባችሁ። አሁን ቁልፍ ይሄ አላልኩም። እባክሽ መጣልሽ። አሬ ወደዛ አይ ቁመና ብላሽ ውሃ እየደፋ አነው። ኧረ ጥዳት ላይ ነኝ እንዴ? ታጠብኩ እንዴት ወንጀሩ አነው እንዴ ምን ነው ጋሸንቁላል። ሰላም ነው እንዴ?
ቆይ ምን ብለውኝ የባህሪ ለውጥ አምጥቻለሁ ብለው በጉባኤ ተናግረው ተጨብጭበውለት እልል ተብሎለት እንደገና እንዴ መች ካልኩኝ እንዴ ማየት ማመን ነው። ጣጣዬን ጨረስኩኝ እኮ አረ ማየት ማመን ነው። አረጋተው ነው። እርጎ እኮ ዝም ብሎ እርጎ አልተባለም። እርጎ ለመሆን ተሰቃይቶ ነው። ከዛ በኋላ ተረጋግቶ ነው እርጎ የሚሆነው። ትምህርት ጌቶች እሜትዬ ጋሼ ታሰሩ የምስራች በላይም ያላችሁ ተከራይ በዚህም ያላችሁ እልል እያላችሁ ውጡ የምስራች ምስር ብሎ በላይም በታችም ያላችሁ ታሰሩ ጋሼ እልል እያላችሁ ውጡ እንጂ ዛሬ